ሰላም እንዴት ናችሁ? ዛሬ ደግሞ በተከታታይ የሚለቀቅ ቱቶሪያል ነው ማለት ነው። እሱ ምንድነው? ዌብሳይት ዴቨሎፕመንት ነው ማለት ነው። ዌብሳይት ዴቨሎፕመንት ያው እንደሚታወቀው በጣም ጠቃሚ የሆነ በዚህ ጊዜ ባለጊዜ የሆነ ስኪል ነው ማለት ነው። ስለዚህ እሱን አንድ በአንድ የምንማማር ይሆናል ማለት ነው። ዌብሳይት ዴቨሎፕመንትን እንማራለን ከመሰረቱ ከመጀመሪያው ጀምረን እንማራለን ማለት ነው። ወደ ኮዱ ከመጻፋችን በፊት አንዳንድ እንትኖችን እንትን እንላለን ማለት ነው። ሰም ኖቶችን እስቲ እንትን እንበል ይሄ እንደ ኖት ማለት ነው። ኦኬ ምን እንደምንማር ጀስት ሃይላይቱን እንትን እንበል ማለት ነው። መጀመሪያ አንጉላር እንማራለን ከእንትን ነው የምንጀምረው ማለት ነው። HTML እንማራለን። HTML ውስጥ አንድ በአንድ ታጎቹን እዚህ ስራ ታግስ እንላለን። እሱን አንድ በአንድ ነው የምናየው ማለት ነው። ከዚህ ቀጥለን ምን እንማራለን? እንትን እንማራለን ማለት ነው። ኦኬ CSS የካስኬዲንግ ስታይል ኢፌክት ነው። ይሄ HTML-ን ስታይል ለማድረግ የምንጠቀመው ነው ማለት ነው። እሱንም እንማራለን ማለት ነው። በተከታታይ ነው። ይሄ ግን ያው በአንዳንድ ሌሰን ነው ያስቀመጥኩት። ይሄ ትልቅ ብዙ ቪዲዮ ነው ይሰራልኝ። ለዚህኛውም እንዲገባን ተደርጎ በስርዓት ነው የምንሰራው ማለት ነው። ቀጣይ የምንማረው ጃቫስክሪፕት ነው የምንማረው። ጃቫስክሪፕት እንማራለን ሪስፖንሲቭ ለማድረግ ፈንክሽናሊቲውን ጃቫስክሪፕት እንማራለን። ከሱ ቀጥሎ ጊዜ ካለን PHP እንማራለን ማለት ነው። PHP እንማራለን። ከዛ ሰም ፍሬምወርኮችን እንማራለን ማለት ነው። ይሄ የፍሮንት ኤንድ እንትን ነው። ፍሮንት ኤንድ ፍሬምወርክ ነው ማለት ነው። ከዚህ ቀጥሎ ላይክ ኖድ.js ደግሞ ኢመርጂንግ ፍሬምወርክ እና የመሳሰሉትን ፍሬምወርኮችን አንድ በአንድ እዚህ በተከታታይ የሚለቀቀው ሲሪየስ የሆነ ቱቶሪያል ላይ እንማራለን ማለት ነው። ስለዚህ እስከዛ ድረስ እናንተ ታደርጋላችሁ ይሄንን ዩቲዩብ ሰብስክራይብ ሼር በማድረግ ተባበራላችሁ ማለት ነው። እስከዛ ድረስ